እንደምን አደራችሁ የኔና የእግዚአብሔር ቤተሰቦች፣ የምወዳችሁ ቤተሰቦች እንደምን አደራችሁ። ዛሬ ከሆነች ሰው ጋር ላስተዋውቃችሁ ነው። ሰው ህይወታችሁን እንደዚህ አርጋ የያዘችዋ በተስፋ የምትጠብቋት አንዲት ቀን አለችና ያቺ ቀን ማናት? እኔ እግዚአብሔርን ሄድኩኝና አባቴ ሆይ እኔ 30 ዓመት አለፈኝ፣ አንድ ቀን ስጠብቅ ያቺ ቀን መቼ ናት አልኩት። ቁጭ በይ ልጄ ብሎ እግዚአብሔር የነገረኝ በውስጥ ያሳደረውን ነገር ነው ምነግራችሁ። እዚህ ጋር አስቀምጬላችኋለሁ። አንድ ቀን እኛ ምንጠብቃት ልክ እዚህ ጋር እንዳስቀመጥኩት ምስል በተስፋ ነው ምንጠብቃት። አንድ ቀን ይሳካልኛል፣ አንድ ቀን ጸበል ጠመቃለሁ፣ አንድ ቀን ንስሐ ገባለሁ፣ አንድ ቀን ህይወቴን አስተካክላለሁ፣ አንድ ቀን ከእግዚአብሔር ጋር ያለኝ ግንኙነት አስተካክላለሁ፣ አንድ ቀን ትዳር ይዛለሁ፣ አንድ ቀን ወልዳለሁ፣ አንድ ቀን ብቻ በተስፋ አዎ፣ ሰው ልጅ ተስፋ ሊያደርግ የሚገባው እግዚአብሔር ነው። እግዚአብሔር በሚያመጣው ቀን ነው ተስፋ የሚያደርገው። እዚህ ጋር ነው ይሄ ተስፋችሁ። ያቺ አንድ ቀን ይውላችሁ እናንተ ያለፋችሁት ነው እንጂ እሷ አትመጣም። ለምን? ዛሬ ናታ አንዷ ቀን፣ አያችሁ፣ ዛሬ ናት። ዛሬ ደግሞ እናንተን ታያለፋችሁ ነው። አሁን ይሄን ቪዲዮ ቀርጬ አለፍኳት አንዷን ቀን፣ በቃ ነገ ሲመጣ አልፊያታለሁ። ስለዚህ ይቺ ቀን ነበረሽ ማለት ነው ዛሬ። በቃ የተፈቀደልኝ ለምንም ነገር ለማድረግ ዛሬ ነው። ለመዳን ዛሬ ነው። ጸበል ለመጠመቅ፣ ህይወታችን ለመቀየር፣ ንስሐ ለመስጠት፣ ለመቁረብ፣ ህይወታችን ለማስተካከል ዛሬ፣ ስራ ለመጀመር፣ ትዳር ለመያዝ፣ ህይወታችን ለማስተካከል፣ ትምህርት ለመማር፣ ሁሉ ነገር በሚያስፈልገ ነገር በሙሉ ዛሬ ነው። ትናንት አንዷ ቀን ትናንት እያለፈች እያለ እናንተ ሳታውቋት ታልፋለች። በቃ እናንተ እሷን ስትፈልጉ ስትሮጡ፣ እሷ ስታልፋችሁ ስትሮጡ ስታልፋችሁ አትመጣም። ግን እኔ የምሬን የምላችሁ ተደርጎልኝ የምፈልገው ህልም አለ። አንድ ቀን መድረስ የምፈልግበት ቦታ አለ። ያ ነገር እንኳን ዛሬ ሆኖ ተደርጎልኝ እንኳን ውስጤ እየነገረኝ አላምንም። አይ ይሄ አይደለም የኔ ህይወት። ዋይ እግዚአብሔር እኮ የሰጠኝ ዛሬ ነው። እግዚአብሔር የፈቀደልኝ ዛሬ ነው። በእግዚአብሔር ስራ ሁሉ እየገባን ነው። በእግዚአብሔር ስራ አላደረክልኝም። አንድ ቀን ስንጠብቁ አላደረክልኝም። ቀኑን እየሰጠኋችሁ ልጆቼ፣ ቀኑን እያሳየኋችሁ እናንተ ማየት ስላልቻል ነው እንጂ እግዚአብሔር እኮ እየሰጠን ነው። በየቀኑ እያደረገልን ነው። እኛ ግን አልተቀበል ነው። አይ ይሄ አይደለም የኔ፣ አንተ ያሰብክልኝ ይሄ አይደለም። እግዚአብሔር እንዲህ እየገፋ ነው። እኔ ምን ተረዳውን? አንድ ቀን ነው እግዚአብሔር ብዙ ነገር አድርጎልኝ አልተቀበልኩትም። አንድ ቀን ይሳካልኛል ብዬ ገና በጉጉት ጠብቀዋለሁ። ተሳክቶልኛል። ለምን? እግዚአብሔር ዛሬ ፈቅዶልኛል። በቃ ዛሬ ህይወቴን እንድኖር ስለ ዛሬ ሰጥቶኛል። አንድ ቀን ለመጀመር እዚህ ጋር መጀመሪያ ጀምሩ። እዚህ ጋር ያስቀመጥኩላችሁ ትከሉ። አንድ ቀናችሁ ዛሬ ትከሉ። ሲነጋ ዛሬ ቀኔ ነው በቃ ዛሬ ትከሏት። ማንነታችሁን፣ ህይወታችሁን፣ ሁሉ ነገራችሁን ትከሏት። በዛሬ ላይ እያበበች ትመጣላችሁ። አንድ ቀን እየፈራች የምትመጣው እናንተ ስትተክሉት ነው፣ ስትቀበሉት ነው። ቀኑን ስትቀበሉት፣ ዛሬ ስትቀበሉት፣ አንድ ቀኗ አበባ ልክ እንደዚህ በብርሃን መንገድ ሁሉ ገና ትሄዳላችሁ። ስለዚህ ዛሬ ያልተቀበልናት አንድ ቀን ነገ ልናገኛት አንችልም። ከአንድ ቀን ጋር ተሸዋወድን በቃ አትመጣም። እናንተ ነው እያለፋችኋት የምትሄደው እንጂ እሷ በፍጹም አትመጣም። አንድ ቀን የሚባል ታሪክ የለም። ቀኗ ዛሬ ነው። ለመዳን፣ ለመኖር፣ ለህይወት ለመኖርም ላለመኖርም ዛሬ ነው። ሞት የሚባል ነገር አለ። በመንገድ ላይ ትገናኛላችሁ። አንድ ቀን ስጠብቁ ከሞት ጋር ትገናኛላችሁ። ስለዚህ ያ ቀን ዛሬ ነው። በቃ የተደረገላችሁ ነገር በሙሉ ዛሬ ነው። ቀኑ ዛሬ ነው ብላችሁ አምናችሁ ተቀበሏት። እግዚአብሔር አስረዳኝ ይሄንን ነው። ምክንያቱም ሁልጊዜ ቁጭ ይጠብቀዋለሁ። ኖ ልጅ ዛሬው ሰጥቼሻለሁ እኮ አንቺ ያልተቀበልሽው አንድ ቀን አትመጣም። ያቺ ቀን ዛሬ ናት። ዛሬያችሁን ኑሩ፣ ዛሬያችሁን ተነሱ፣ ዛሬያችሁን ስሩ፣ ዛሬያችሁን ህይወታችሁን ቀይሩ። ዛሬያችሁን እያበበ ልክ እንደዚህ ነው። ጊዜ ቆሞ አይጠብቃችሁም። ጊዜው እንዲህ ነው የሚሮጠው። በቃ አንድ ቀን አንድ እየሮጠች ማሰላማ አለቀ ህይወታችሁ። በጣም ነው የምወዳችሁ። መልካም ቀን